በማቴዎስ ምዕራፍ 24 ቁጥር 1 እንደዚህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እነርሱም ይላል ቁጥር 3 ላይ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻሽ ምልክቱ ምንድነው? አሉት። ቁጥር 6 ላይ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ቁጥር 12 ከአመፃም ብዛት የተነሳ ፍቅር ትቀዘቅዛለች፣ እስከ መጨረሻ የሚጸና እርሱ ይድናል። ለሕዝብም ሁሉ ምስክር ይሆን ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። ጌታችን ኢየሱስ ክርስቶስ ስለ መምጣቱ ሲናገር ቀኒቷንና ሰዓቷን የሚያውቅ የለም ከአብ በስተቀር አለ እንጂ የመምጣቱን ምልክት በደንብ አድርጎ ተናግሯል። ከምልክቶቹ መካከል እነዚህ በዓይናችን እየተፈጸሙ ያየናቸው ጦርነት፣ በየስፍራው ያለ ጦርነት ይኸውና የሚያስፈራ ሁኔታ ላይ ነው ያለው። በአፍሪካም በአውሮፓም በተለያየ ስፍራ ብዙ ጦርነት እንሰማለን። የመሬት መንቀጥቀጥ በጣም እጅግ እየጨመረና እየበዛ የሄደ ችግር ነው። የውሃ ጥፋት፣ እንደዚሁም ደግሞ የፍቅር መቀዝቀዝ። ዛሬ ፍቅር ቀዝቅዛለች። ይህን በእግዚአብሔር ልጆችና በቤተ ክርስቲያን እንኳን መካከል ፍቅር በጣም እየቀዘቀዘ ይታያል። በመጨረሻ ግን ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ዛሬ ወንጌል ያልተሰበከበት ስፍራ የለም። በጥንት ዘመን ወንጌል እንዳይገባ ይከለክሉ የነበሩ፣ ወንጌል የያዘውን ያስሩ ይገሉ የነበሩ ሰዎች ሁሉ ዛሬ ነገሩ ሁሉ በነጻነት ተለቆ ለትንሹም ለትልቁም በዓለም ዙሪያ በየቋንቋቸውና በየባህላቸው ተዘጋጅቶ ወንጌል እየተሰበከ አለ። ይህ የመጨረሻው መጨረሻ ነው። ስለዚህ ወገኖቼ ወደ ግራም ወደ ቀኝም ስትመለከቱ ከዚህ በኋላ የምንጠብቀው ኢየሱስ ክርስቶስን ብቻ እንጂ ሌላ ነገር እንደሌለ ልነግራችሁ እወዳለሁ። ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። የመነጠቅ ጊዜ ቅርብ ነው። ስለዚህም ለመነጠቅ ሁላችን የተዘጋጀን እንድንሆን ዘይታችን የሞላ መብራታችን የበራ ወገባችንን ታጥቀን መጠበቅ እንዳለብን መጽሐፍ ቅዱስ ይመክረናል። እዚህ ይህን ቃል የምትሰሙ ወገኖች ሁሉ ግድ የለም ይቆያል፣ ገና ነው ብላችሁ አትታለሉ። ነገ እንዳይመጣ የሚከለክለው ነገር ምንም ስለሌለ፣ ዛሬ እንዳይመጣ የሚከለክለው ነገር ምንም ስለሌለ ተዘጋጅተን እንጠብቅ። በዛን ጊዜ ይላል ሁለቱ ወፍጮ ሲፈጩ አንደኛዋ ትሄዳለች፣ አንዷ ትቀራለች። ባልጋ ላይ ሁለት ሰዎች ተኝተዋል፣ አንዱ ይሄዳል፣ አንዱ ይቀራል። ባልና ሚስት ሊሆኑ ይችላሉ። ስለዚህ ለጌታ ምጽአት ሁላችን በየቀኑ ልክ ዛሬ እንደሚመጣ ሆነን ተዘጋጅተን በይቅርታ መንፈስ በፍቅር ቃሉን በማንበብ በጽድቅና በቅድስና ዘይታችንን ሞልተን ከመንፈስ ቅዱስ ጋር ህብረትን አድርገን የጌታን መምጣት መጠባበቅ ይኖርብናል። ቸል ማለት የለብንም። ይሄ ነቅተን የምንኖርበት ተዘጋጅተን የምንኖርበት መምጫው መቼ እንደሆነ አናውቅም። ልክ ሌባ እንደሚመጣ በየትኛው ሰዓት እንደሚመጣ እንደማይታወቅ እንደ ሌባ ነው የሚመጣው። በኖህ ዘመን እንደነበረ በኖህ ዘመን የነበሩ ሰዎች የውሃ ጥፋት እንደሚመጣ አላወቁም ነበር። ዝናብ ሲዘንቡ እንደማንኛውም ቀን መስሏቸው
ዝናቡ እስከሚያባራ ድረስ ጠብቀው ወደ ስራቸው ለመሄድ ወደ ቀጠሯቸው ለመሄድ ወደ ተለያየ ስፍራ ለመሄድ ሲዘጋጁ ቢያዩት አያቆምም። እየጨመረ እስኪያሰምጣቸውና እስኪገላቸው ድረስ አላቆምም። እንዲሁ የጌታ መምጣት ድንገት ስለሆነ በድንገት እንዳንያዝ ራሳችንን እንመርምር፣ ራሳችንን እናዘጋጅ፣ ከመንፈስ ቅዱስ ጋር ህብረት እናድርግ፣ የተጣላን እንታረቅ፣ ኃጢአት የሰራን ኃጢአታችንን በእግዚአብሔር ፊት እንናዘዝ፣ ዘይታችን የጎደለ ዘይታችንን እንሙላ፣ በጸሎት እንበርታ። መምጫው መቼ እንደሆነ አናውቅምና ነቅተን እንኖር። ጌታ ይባርካችሁ። ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋት ሽንፍር። ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋት ሽንፍር። ልጆችን ወልደው አሳደግኩም፣ እነርሱ ግን እኔን አላወቁም። በሬ እንኳን የገዢውን ካታወቀ፣ ሕዝቤ ግን ከአምላኩ ለምን ራቀ? ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋቱ ሽንፍር። ጉድጓድን በብዛት መቆፈሩ፣ በውሃ እጦት መማረሩ፣ አይበቃችሁም ወይ መባከኑ? የሕይወት ምንጭ ነኝ ወደ እኔ ኑ። ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋቱ ሽንፍር። ለሆድ አትገዛ እንደ ላሞች፣ በስብሰህ አትቀርም እንደ ዛፎች። እስትንፋስ አለብህ አንተ የኔ ነህ፣ በመጨረሻው ቀን ትነሳለህ። ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋቱ ሽንፍር። በትናንቱ ድምፄ እጣራለሁ፣ ዛሬም ቸርነቴን አሳያለሁ። የሚጸጸት ካለ እምራለሁ፣ ሕዝቤ ሲጠፋብኝ እቀናለሁ። ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋቱ ሽንፍር። ሕዝቤ ሆይ ና ይላል እግዚአብሔር፣ ወደ ቤትህ ግባ ከግርግር፣ ጥላ ልሁንልህ ከጠራራው ፀሐይ ከጥፋቱ ሽንፍር። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። መዝሙረ ዳዊት ምዕራፍ 91 ቁጥር 1። እግዚአብሔር አምላክ ለሁላችንም ጥላ ይሁነን። አሜን።